ለልሽ የደግነት ጥግ ካባውን ያለበሰሽ ስምን በስምሽ ወርቅ ይጻፍ ሁሌም ሰው ያስታውስሽ ሁሉም ከአንቺ ይማር አይቋረጥ ስራሽ። አመሰግናለሁ። እናመሰግናለን። ጌታ ሰላም አለይኩም። በመጀመሪያ ደረጃ ይህንን መሰባሰብ መሲ ለሰራችው ስራ ይገባታል ብሎ ይህንን ላመጣችልን ታላቅ ምስጋና አቀርባለሁ። ሁለተኛ ደረጃ ደግሞ ለሁሉም መሲ የሁላችንም እህትም ሁሉ ነገራችን ነበረችና በተለይ ለዜጎች የምታደርገው ነገር ሁላችንም የማንረሳው ነገር ነው። ለሁላችሁም መጽናናትን አላህ ይወፍቃችሁ። ለቤተሰቦቿ ልጆቿንም የእሷን ፈለግ የሚከተሉ አላህ ያደርጋቸው። እኔ ስለ መሲ ብዙም ማውራት አልፈልግም፣ ብዙዎቻችሁ ገልጻችሁታልና። ነገር ግን እኛ ኢትዮጵያኖች የሰው ልጅ ከሞተ በኋላ ነው የሰራው ስራ የምናወራለት። እኔ መናገር የምፈልገው በጣም ብዙ እዚያ ጋር ከመጣሁ ጀምሮ እኔ ብዙ ጊዜ የሶሻል ላይፍ የለኝም። ከ5 ዓመት ጀምሮ ይመስለኛል ባየሁት ጊዜ ብዙ ጥሩ ሰርቶ ያሉ እህቶች አሉ። የሚያወሳቸው የለም። ነገር ግን ስንሞት ብቻ ነው የምንወሳሳው፣ ጥሩ ስራችን የሚነገረው ማለት ነው። ነገር ግን እኛ ኢትዮጵያኖች መቼ ነው የምንለምደው የሰው ልጅ የሰራውን ስራ በቁሙ እያለ የምናመሰግነው? በቁማችን እያለን እንመሰጋገን፣ እንዋደድ። ከሞተ በኋላ ምንም እንትን የለውም። ጥሩ ስራው ራሱ ተከትሎት ይሄዳል። እኛ ከሞትን በኋላ ጥሩ ስራችን ነው ከኛ ጋር የሚሄደው። ጥሩ ለመሆን እንሞክር፣ ግን እያለን እንዋደድ። ጥሩ የሚሰራውን ሰው እናበረታታው፣ ስም ከማጥፋት እናበረታታው። የእሱን ፈለግ ለመከተል እንሞክር። በቁም እያለን እንዋደድ፣ እንመሰጋገን። ዱንያ እንደዚህ ነች። ነገ ጠዋት ጥለናት እንሄዳለን። ነገር ግን ብዙ ስራ ለመስራት የሚወጡ ልጆችን የሚወጡ ወንድሞችን ከማደናቀፍ ውጭ መመሳቀቅን አንለመድም። ስንኖር ሁላችንም ግን በቁም እያለን እንረዳዳ። መሲ ሄዳለች፣ ስራዋ ይቀጥላል። እሷን ፈለግ ተቀጥለን እኛም እስካለን ድረስ እንስራ። በተለይ ሰባሰብ ሁሉንም ነገር የምናሰባስበው ምንለው ወንዶችን የምናቀራርበው እኛ ሴቶች ነን። ሴቶች እንዋደድ፣ እርስ በርሳችን እንከባበር እላለሁ። በተረፈ ለሁላችሁም አላህ መጽናናቱን ይወፍቃችሁ። አመሰግናለሁ። ብስሚላ እኔ አንድ ነገር ለመድገም ነው። አሁን እህቶቼ እየተናገሩ ያሉት ነገር አለ። አሁን የተያረሳችሁ ነገር ጥሩ ነገር ስንሰራ እንደዚህ እንታወሳለን። ጥሩ ነገር የሚሰራ ሰው ሁሉ ጊዜ እንደዚህ ይታወሳል። እንግዲህ በየቦታው ጥሩ ነገር የሚሰሩ ሰዎች በርካቶች አሉ፣ እውነት ነው። ነገር ግን ለየብቻቸው ስለሚሰሩ ብዙ ሰው አያውቃቸው። አሁን መሲ ከኛ ጋር ለመገናኘት እዚህ አካባቢ ካለው አየር ጋር ለመተዋወቅ ያበቃት ወደዚህ አካባቢ በመምጣቷ ነው። በአንዳንድ ስራዎች በመቀራረቧ ነው። እህቶቼን አሁን ብዙ ልጆች አይቻለሁ ሶሻል ሚዲያው ላይ ጠንካራ ልጆች አላቸው። በደንብ አውቃለሁ አያለሁ። ግን ከአንድ ሰብሰብ ያለ ነገር ጠንካራ ነው። ቻይናዎች ሺህ ትንፋሽ ብረት ያቀልጣል ይላል። አንድ ላይ ስንሰበሰብ ብዙ ነገር መስራት እንችላለን። እህቶቼ ሴቶች አንድ ላይ ስትሆኑ ነው የሚሻለው። ብትንትን አንበል፣ እንደራጅ፣ ሰብሰብ እንበል። ለብቻ የምንሮጠው ሩጫ ቀደም አዚዛ ያለችውን ሌቦች አላችሁ፣ ተቃዋሚዎች አላችሁ፣ ዘራፊዎች አላችሁ ያለችውን ለብቻዋ ያለችው ተደራጅታችሁ ቢሆን ግን ኤኬሌ ሌባ ነው መንግስት አቁምልን ማለት ይቻላል። ስለዚህ ተደራጁ። ይሄን ለመደራጀት ደግሞ ቆንስላ ጽሕፈት ቤት የዛሬ ሳምንት ፕሮግራም ይዟል። አንሽሽ፣ በቃ እንጋፈጥ። ስለኛ ነው የሚወራው እንበል። ቆንስላ ጽሕፈት ቤት ችግር ካለ መተን ፊት ለፊት እንጠይቀው። አንድ ላይ ሆነ ችግራችን እንዲህ ነው። ቆንስላ ጽሕፈት ቤት መንግስት ወክሎ ነው የመጣው። እየፈታህልን አይደለም ልንለው የምንችለው እዛ ቤት ቁጭ ብለን አይደለም፣ እዚህ ስንመጣ ነውና አሁን
ተደራጁ ብሎ መድረክ አዘጋጅቶልናል። የዛሬ ሳምንት ነው መሰለኝ ባልሳሳት አይደል? በ17 የዛሬ ሳምንት ማለት ነው። ከአስሩ ጀምሮ በዚህ ሰዓት ስብሰባ ይደረጋል። አዲስ የራሳቸውን አመራር ሴቶች የሚመርጡ እኛ የሚሟገቱ ስለ ሴቶች የሚከራከሩ ሰዎች ይኖራሉ። በዛ ፕሮግራም ላይ እባካችሁ ስለ ሴቶች እንቆራችሁ ሁላችሁም ተገኙ ለማለት ነው። መሲ እንግዲህ ሁላችሁም አዝናችኋል። ስለ መሲ እግዚአብሔር መጽናናቱ ውስጥ ይላሉ። ቴንኪ አመሰግናለሁ። ቀደም ብዙ ስላልኩ ስለ መሲ ብዙ መናገር አይጠበቅም። ቴንኪ አንድ ነገር ግን ለምን ይህን ሁሉ የሰራች ጀግና እህት ከዚህ ጅጋ ውስጥ በብዙ ስራ የሚሰሩ እህት ጀግና ወንድሞች፣ ጀግና እህቶች እነሱ ለህዝብ የሚሞቱትን እስኪ በትንሽ ነገር እንደ ፓርክ ወርኬንቱ ይሄን ያደረግልን ተብሎ አይታወቅም።